ና እንግዲህ መሳሪያ ምን ይላል ትይያለህ ወደ ተቀባበለ 30 አዎ ምን ታረጋለህ ይሄ ድንኳን ተከለን የነበረበት ቦታ ድንኳኑ ፈርሷል ዙሪያውን አጥረናል ብርቱ አጥርታት ስለዚህ ሶስት ሰዎች መድብ ያለው ጥይታቸውን አቀባብለው እየጠበቁ ነው አራተኛውን ቦታ አንተ ትይዛለህ ወደዛ አጥር ዘሎ የሚገባ ማንኛውም ሰው ከተገኘ ግንባሩ ማለት ይችላል ጉልበቱን መስበር ይችላል ኃላፊነቱን ይወስዳል ምን የተፈጠረ ነገር አለ እንዴ ምን የተፈጠረ አትበት ማይደር ጃምፕ ቢደነ ቺስቶ ባርባራቶ ስቱፒዶ ነው ተቆሽቶ ያሉን ነገር በትክክል ፈጽመው አንተ እንዳታበሳጭ አረ ከወልቃ መንታ አረ ከወልቃ አረ አንተ ነገር ያርጉኝ ሰውዬ ነገር አረኛ አረ ያርጉኝ አሳልፈሽ ሰካራም ባለሽ ነው ጣት እንደወጣኝ ታድሯል አልተመለሰም እንዳይመለስ ወረዳችን ያሉትን ሴቶች ጭቁን ሴቶች ነፃ የምናወጣበት ጊዜ ደርሷል አይዞሽ አታልቅሽ አዲስ በመናደራጀው ኃይል እንደዚህ አይነት ባሎችን ግንባራቸውን ይዘን ኮረዳችን እናባረራቸው ላይ አስቸኳይ ስብሰባ አለ ታስፈልጊናለሽ ቆየት ሚስጥር ነው በየሜዳው ይዝረከረክ ከኢትዮጵያ ልንገነጠል ነው ታፍነሽም ቢሆን ትገነጥያታለሽ ለወረዳችን ጭቁን ህዝቦች ከሌሎቹ ለይቼ እናንተ እንደሚስጥር የጠራሁበት ትልቅ ጉዳይ ስላለኝ እና ቦለሪቶች በሚስጥር እናንተን የሰበሰብኳችሁ በምክንያት ሴቶች ብልሃት አላችሁ በሚል ነው ሴቶችን ቅድሚያ የሰጠሁት ቦለሪቶች በወረዳችን አንድ ታሪክ ተከስቷል አስገራሚ ታሪክ ነው ቦለሪቶች በአሁኑ ሰዓት የዓለም ጆሮች በሙሉ የትም ቦታ አይደለም ያሉት ቦለሪት ላይ ነው ምክንያቱም ነግራችኋለሁ ቦለሪቶች ለብዙ ዘመናት ድንኳን እየተከልን አንቅሰናል ዘመዶቻችንን በሙሉ ሸኝተናል አይደለም እንደ ቦለሪቶች የኛም ባኮ እንዳለ በመሬት ውስጥ ወርቋል አይደለም እንዴ አልቅሰናል አይደለም እንዴ ዛሬ ምን ተደረገ መሰላችሁ ቦለሪቶች ለምስራችን ነግራችሁ ነው ዝግጁናችሁ ቦለሪት ዝግጁናችሁ ተምተን በነበረበት በጋሽ በሪ የሐዘን ድንኳን በሶስተኛው ቀን ቦለሪቶች ታሪክ ተሰራ በሐዘን ድንኳኑ ለጋሽ ፈለቀ ፈለቀላችሁ አጎራባች ወረዳዎች ሰምተው እንዳይወሩን ጥንቃቄ እያደረጋችሁ ቁጭ በሉ ይሄንን ምስጢር እያንዳንዱ የቦለሪት በተለይም የአዲሱ ካቢኔ በሚስጥር መያዝ መቻል አለበት ምክንያቱም አጎራባች ወረዳዎች ጦር ያዘምቱብናል ሰራዊት ይከታሉ ጉድ እንሆናለን የራሳችንን ጦር ሰራዊት እስከምናደራጅ ድረስ ይሄ በሚስጥር መያዝ መቻል አለበት ግልጽ ነው ገብታችኋል አይደል አስገራሚ ጉድ እኮ ነው የተደረገው ጉድ እኮ ነው እሺ እኮ ግርም የሚለኝ እኮ ያለ ነገር እኮ ህልም አይተሽ ነበር ወይስ እንዴ ነገር እኮ ነው እንጂ ግርም ድለት የሚለኝ እኮ አያችሁ የሷ ህልም ደግሞ ሰመር ያስተባይ ነው እቺ መላክ እኮ ናት እሺ ምን አየሽ ነው እንዴ ይመስለኛል እሺ እንዴ ቦለሪት መንደር ላይ የዓለም ቦቲ ነዳጅ መኪና እንዴ ተሰልፈ ነዳጅ ለመግባት ሲጋፋ አያችሁ የነዳጅ ከላይ የተሰጠ መሆኑን አያችሁ አይደለም ለብሩኳ ልጅ እኮ ነው ያሳዩ ቁጭ በይ እናቴ እሷ ስትል እኔም በድብቅ ያስኩትን ህልም ልንገራችሁ ለሰው ቢነግሩት አይታመንም ብዬ ነበር ለካ ይህንን ጉድ አይቶ ነው አያችሁ አይደለም ዛሬ ሌሊት አቶ ትራምፕ ስልክ አልደወለልኝም ነበር መሰላችሁ ትራምፕ እዚህ አሜሪካ ዋና አዛዥ ነኝ የሚለው ሰሞኑን ዋናው እኮ ነው ሀልዋይ አቤት አልኩት ወራስ በአስቸኳይ ወደ አሜሪካ እንድትመጣ ቡና እየጠጣን የምናወራወር ያለ ማለት ነው
ቡናህን እዛው ጠጣዋል። ለምን ነገር መረጃ ደርሶት ነው። ከዛ በኋላ ማንን እንደምታወራ ታውቃለህ? ያስፈራራኝ እኮ ማንን እንደምታወራ ታውቃለህ? የበለሊት ዋና አስተዳዳሪ ሊቀመንበር ጋር የደወልኩት። ኦኬ የራስህ እዛው ዶኬ ያልኩት ስልኩን ዘጋው። ማታ ሐዘን እንኳን በተኛበት በአውሮፕላኑ አልመጣላችሁ መሰላችሁ? ምን ሊያደርግ ነው ብዬ እላለሁ። ያችን ፀጉሩን እንደዚህ እያደረገ አንተ ነህ እኔ ላይ ስልክ የዘጋው። ምን ታመጣለህ? ለፈርኩታ አባቴን ምንሽል። ከዛ በኋላ በርካካለና ኧረ ማርያም መንገድ ስጠኝ አንድ ጊዜ አላለም። በአንዱ ብድብ ሲያደርግ አሳዘን። ይህ ሁሉ ያደረግኩት ለምንድን ነው? ለበለሊት ብዬ ነው። በለሊት ለምን ትበልጥብኛለች? አይደለም እንዴ? እኮ ለዝምድናው እኮ ትራምፕ ይቀርበኛል። የዚች ትልቅ እህቴ የመጨረሻ ልጇን ክርስትና ያነሳው እሱ ዶክተር ቢሆንሳ ከበለሊት የሚበልጥ ነገር አለ እንደ ክቡራን? የለም። የተገኘው ምንድን ነው? ነዳጅ ነዋ። አይደለም እንዴ? በለሊት እኮ በአሁኑ ሰዓት የነዳጅ ባለሀብት ናት። እና ታዲያ አሜሪካውን ለበለሊት ምንድን ናት? የእሷ ተከታይ የሆነችው እንግሊዝ ተብዬዋስ ለበለሊት ማን? እሰይ በለሊቱ አንበሶች ቀጥል። ልቀን እዚህ ነው የጠየቷቸው ነው ማለት ነው። እኔንም እኮ ዛሬ ሌሊት በምን ጉረቤት ተብዬዎች ወይዘሮ ኬንያና ወይዘሪት ሶማሊያ አሁን ነዳጅ የፈለቀበት ሜዳ ላይ ጉሮሮዬን አንቀው ጨርቄን ሲቦጫጭቁ ተያደሩ። አያችሁ አይደለም? የዚህ መንግስቱን እንደ ቆይ ትርጉሙ ገብቷችኋል? ጠላቶቻችን ከሩቅ አይመጡም። በሌሊት ላይ የማይዘምት ጦር የለም። የመጨረሻ ትንንሾቹን እኮ ነው ያሳየው ለሱ። ሶማሊያን ነው የሚያልካት ኬንያ ጭብጥ እኮ አይሞሉ። እኛ በሌሊት ብንዘምትባቸው ጭብጥ እኮ አይሞሉ። አያችሁ አይደለም? ታሪክ ይህን ጉድ አያችሁ አይደለም? ስለዚህ የምናደርገው የመጀመሪያ እርምጃችን ምንድን ነው? ሌሎች ሀገሮች እንደሚያደርጉት ሁሉ ከኢትዮጵያ መገንጠል። እንዴት ማለት አልገባኝ። ነዳጅ ስላገኘ ነው ከነዚህ ሀገሮች የምንገነጠል? እንዴት አንገነጠል? እንኳን ነዳጅ አግኝተን ባዶ እጃቸውን ካልተገነጠልን እያሉ 40 ዓመት አልፎከሩብንም። ምን ነበር ሞት እንዳቀረበው በነዳጅ ሀገር ኢትዮጵያ ልክ ካልመሰለሽ ልክ ማለት ይችላል። ትንሽ ነገር አገኛችሁ ሲመስላችሁ ስንደጅው ተገንጥሎ ስለመብላት ታስባላችሁ። በትልቅ ጭንቅላት የተሰራችን ሀገር በትንሽ አቅላችሁ ካልገነጠልን ካላፈረስን ብላላችሁ። ትንንሽ ሀሳብ ስላላችሁ፣ ትንንሽ ጭንቅላት ስላላችሁ ሁሌ ስለማለት ታስባላችሁ። ስለመገንጠል ተሳካላችሁ። ትንንሽ ሁላ ሰማችኋል? ለልጆች ምንድን ስለ ያለችው ገብቷችኋል? አማርኛውን አጠላልፋ ጭንቅላቴን አጠላልፋ የገባው ሰው አለ? ኧረ ምንም። ግን ትንንሾች ምን ሄዳለች? አንዱ ትንሽ እኔ ነኝ ማለት ለዚህ ነው በሌሊት ያልደከምኩም ክብሮ ደክሟል። አልተራብኩም፣ አልታረስኩም። ከአንበሳና ከዝሆን ጋር አልታገልኩም። በሌሊቶች የወረዳችንን ጭቁን ሴቶች ድል ለማድረግና የዓለም አንደኛ ሴቶች እንዲሆኑ በማሰብ አይደለም እንዴ ጭቁሯን ሴታችንን ወይዘሮ አጸደን የሴቶችና የጨቅላዎች ሚኒስትር ለማድረግ ነው። አጸድ አንቺ አይደለሽም እንዴ? ምን ትምህርት አልተማርሽም እንዴ? ሶስት ተምሬያለሁ እስከ 6ኛ። በቂ ነው ያለ ሚኒስትርነት አጠቅኝ ከማይረባ ማስትሬት እኮ ያንቺ 6ኛ ይበልጣል። አይደለም እንዴ? ማለት አይደል? እያንዳንድሽ ከዚህ ተሰብስበሻል። አንተ ሰከረ ሄድ ብያለሁ። ይሄ አስቸኳይ የወረዳችን ኮሚቴ የሚዋቀርበት አስተዳደራችንን የምንመሰረትበት ልዩ ስብሰባ ነው። ሰከረ ልጅ ውስጥ አያስፈልግም። ሄድ ብያለሁ። አልወጣም። ወጣ አልወጣም። እንዴት? እኔ እኮ የሚገርመኝ ንቀታችሁ። እንዴት አድርጋችሁ ሰው የምትንቁት? የእናንተ ንቀት ሲገርመኝ ተመሪ የሚባል ሰው ደግሞ ድንኳን ላይ ተቀምጬ አላገኘኝ መሰለሽ ለልጄ። እሺ መኪናው ላይ ወንጀሪ ካወረደና ቤት አድርስልኝ አይል መሰለች። በዚህ ነው ፈላጀደኝ።
ቱጋርጉ የተናደሩ እዛ ሁልሽ በተኛሽበት ይህንን ገንዘብ አፈሰስኩና ላቃጥላችሁ ስል ለካ ኪሽን በፈትሸው ክብር የለም። አሁንም ፈትሽ ላይተር የለም። ልታጫጭም እያንዳንድሽ አመል ብለሽ ነበር። እስኪ ተቃጥላችሁ ነበር። እስኪ አንተ ተቃጥላ ነበር። አንድ ጥያቄ ስማ እና ሸቶን ተነስተን ያገኘነው የፈለቀ ነዳጅ አይደለም። አንተ አፍስሰው ነው ማለት ነው። ነዳጅ አልፈለቀም። ቦለልክ ላይ ነዳጅ ሰው ያስቃል። እኔ ሳምራቸው ይቅር ምን ነዳጅ ቦለልክ ላይ አመዳም ከሰባር እጀ ነበር ያለ እንዴ ወይኔ